በአሁኑ ጊዜ ብዙ ሰዎች ሽንኩርት ለፀጉር ይጠቅማል ወይስ አይጠቅምም በሚል ክርክር ውስጥ ሲገቡ ይታያል። ታዲያ በርካታ ሰዎችም ስለ ሽንኩርት ጥቅም ሲያወሩ ይታያል። ሽንኩርት ከምግብነት አልፎ ለፀጉር እድገት ያስፈልጋል? መልሱም አዎ፣ ሽንኩርት ለፀጉር እድገት እንዲሁም ጤንነት በርካታ ጥቅምን ይሰጣል። ታዲያ እንዴት መጠቀም ይቻላል? ጥቅሙስ ምንድን ነው ካላችሁ ሙሉ ቪዲዮን በማየት ያማረ ፀጉር እንዲኖራችሁ ማድረግ ትችላላችሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። ሽንኩርትን በየቀኑ ለምግብ ግብዓትነት እንጠቀመዋለን። ነገር ግን በአሁኑ ጊዜ ካስተዋላችሁ በርካታ ድርጅቶች እንዲሁም የውበት መጠበቂያ አምራች ፋብሪካዎች በሽንኩርት የተመረቱ የፀጉር ቅባቶችን በብዛት እያመረቱ ይገኛሉ። ለምን ሽንኩርትን መረጡ? ጥያቄ ይፈጥራል። ታዲያ ሽንኩርት በውስጡ የያዛቸው ንጥረ ነገሮች ለፀጉር ያለው ጥቅም ትኩረትን እየሳበ ነው። ሽንኩርት በውስጡ ሰልፈር አለው። ሰልፈር ደግሞ ኬራቲንን ለመፍጠር ይረዳል። በዚህም ፀጉር ይገነባል ማለት ነው። ይህም ፀጉርን ጠንካራ ያደርጋል፣ የፀጉር መርገፍን በፍጥነት ይቀንሳል፣ እንዲሁም ጤናማ የሆነ ፀጉር እንዲኖር ያደርጋል። ሌላው ብለድ ፍሎ ሊያሻሽል ይችላል። አናትን ማሳጅ ማድረግ ሲደመር የሽንኩርት ጭማቂ ብለድ ሰርኩሌሽን ሊጨምር ይችላል። የደም ፍሰት ሲጨምር ደግሞ ኦክሲጅንና ንጥረ ምግቦችን ወደ ሄር ሩትስ በፍጥነት ይወስዳል። በዚህም የፀጉር መርገፍ ይቀንሳል፣ ጤናማ ፀጉርም ይኖርሃል። ሽንኩርት የፀጉር አናትን ለማጽዳት ያግዛል። የአንዳንድ ወንዶች የፀጉር አናት ፎሮፎር እንዲሁም ዘይት የበዛበት ነው። ታዲያ ሽንኩርት አንቲባክቴሪያል ፕሮፐርቲስ አሉት። በዚህም እንደ ፎሮፎርን እንዲሁም ፀጉር ላይ የበዛውን ዘይት በማጽዳት ንጹህ አናት እንዲኖር ያደርጋል። ታዲያ ይህ ሁሉ ጥቅም ያለው ሽንኩርትን እንዴት ልጠቀመው ካልክ፣ መጀመሪያ ንጹህ ሽንኩርት ወስደ መፍጨት፣ በመቀጠልም ጭማቂውን ለይተ በዕቃ ማስቀመጥ፣ ከዛንም አናት ላይ መቀባት። በተለይም የፊት ፀጉር ላይ እንዲሁም እየሳሳ ያለበት ቦታ ላይ ከ3 እስከ 5 ደቂቃ በቀስታ ማሳጅ ማድረግ፣ ከ15 እስከ 30 ደቂቃ አቆይቶ መታጠብ። ይህን ዘዴ በሳምንት ከ2 እስከ 3 ጊዜ በመተግበር ከወር በኋላ ለውጡ መታየት ይጀምራል። እንደ ማስጠንቀቂያ ሽንኩርት ፀጉር ላይ በአንድ ታምር አያሳይም። ቀስ በቀስ በጊዜ ሂደት ለውጡ ይታያል። እንዲሁም ጄኔቲክስን አይቀይርም። በቤተሰብ ምክንያት የገባ ወይም የተመለጠ ፀጉርን የተወሰነ ሊያስተካክል ይችላል። ነገር ግን ሙሉ ለሙሉ የተመለጠ ፀጉርን አይመልስም። አንዳንድ ሰዎች አናታቸው ለሽንኩርት አለርጂ ሊኖርበት ይችላል። ታዲያ መጠኑን እንዲሁም የመጠቀሚያ ቀኑን በመቀነስ መጠቀም ትችላላችሁ። ቃጠሎ ከበዛ ይህን ዘዴ መተው እንዲሁም ሌላ ዘዴ መጠቀም። ታዲያ ሽንኩርት እኮ ሽታ አለው፣ እንዴት ነው የምታጠበው ካላችሁ ሻምፖን በመጠቀም ሽታውን ማጥፋት ትችላላችሁ። ይህን አስገራሚ ዘዴ በመጠቀም ፀጉርህን በቶሎ ማሳደግና ያማረና ንጹህ ጠንካራ ፀጉርን መጎናጸፍ ትችላለህ። በቀጣይ ሌላ አስገራሚ ዘዴ ይዤላችሁ እመጣለሁ። እናንተም እንሰራላችሁ የምትፈልጉትን ኮመንት አድርጉልኝ። ቻናሉን ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቀጣይ ቪዲዮ እስክንገናኝ ደህና ይሁኑ።